በዚህ ጾም እንባችሁ እንዲታበስ እንባ የሚጠርገውን መልአክ ይላክላችሁ። ኪዳነ ምሕረት እንባችሁን ትጥረግላችሁ። በቤታችሁ ያለውን ጉድለት ትሙላላችሁ። በቤታችሁ ያለውን ቋጠሮ ትፍታላችሁ። ገንዘብ የማይመልሰውን ትመልስላችሁ። ስልጣን የማይፈታውን ትፍታላችሁ። በቤታችሁ ያለውን የምታነቡበትን የተዘበራረቀውን ሰንሰለታማ የሆነውን ጥያቄያችሁን እሷ ትፍታላችሁ። በጾማችሁ ሰዓት በጣም እላችሁን የሚያስጨርሳችሁ ነገር ሊገጥማችሁ ይችላል። በጾማችሁ ሰዓት በቃላት በንግግር የሚፈትናችሁ ሰው ስራ ቦታ ሊገጥማችሁ ይችላል። ከቻላችሁ ያንን ቦታ ለቃችሁለት ሂዱ። ክፉ ላለመነጋገር እየሰማችሁ ይናር። ያለበለዚያማ ከአንደበታችን ክፉ ከወጣማ ምኑን ጾም ነው ወገኖች? አሁን በጾማችሁ ሰዓት ጸሎት ተለማመዱ። ምን ተለማመዱ? ጸሎት። ስትጸልዩም ደግሞ እንደ ፈሪሳውያን ያለ ጸሎት አትጸልዩ አለን። የትኛውንም ሰዓት ድረስ ልንቆይ እንችላለን። ከክፋት ካልጾምን ጾማችን ከንቱ ድካም ነው። ዛሬም ኃጢአት ነው፣ ነገም ኃጢአት ነው። ዝም ብሎ ተሸክሞናል እስክንመለስ ድረስ። በጾማችን ሰዓት ልንቀደስ ያስፈልገናል። ከምግብ በመለየት ብቻ አይደለም፣ የስሜት ሕዋሳቶቻችንን በማስገዛት አፋችን መጾም አለበት። ሐሜቱን ጾሙ። ወንድማችሁን ዘልዝላችሁ መብላትን አቁሙ። ክፋትን እናቁም፣ ስድብን እናቁም፣ ሐሜትን እናቁም፣ ትችትን እናቁም። ይሄንን ነው መጾም ወገኖቼ። መከራውን አስበሽ ታውቂያለሽ? የጣፈጠ ደሙን ሊቀዳልሽ ሊሰጥሽ መራራ እንደጠጣልህ ትዝ ብሎ ያውቃል? አያችሁ፣ ከኃጢአት ማረፍ። ስጋችንን በኃጢአት ስናደክመው ነበር። አሁን ማረፍ፣ ቅድስና ለእግዚአብሔር ብሎ ክፋትን ማቆም፣ ምቀኝነትን ማቆም፣ ዘረኝነትን ማቆም፣ ተንኮልን ማቆም፣ ትችትን ማቆም፣ ሐሜትን ማቆም። ስብከቱን ለመድነው። ወደ ንስሐ ግን የሚቀርብ ሰው ፈራ። ኃጢአትን ለመስራት ደፋሮች ነን፣ ንስሐ ለመግባት ግን ፈሪዎች ሆነናል። ከእግዚአብሔር ጋር ለመታረቅ የጨከነ ትውልድ የለም። ወደ ንስሐ ለመምጣት ስጋውን ለመብላት የጨከነ ትውልድ፣ ደሙን ለመጠጣት የጨከነ ትውልድ ያስፈልጋል። መድኃኒት መግዣ አጥተው በጎዳና ላይ ታምም ያለው መድኃኒት ግዙልን እያሉ የመድኃኒት ማዘዣ ወረቀት ይዘው የሚያለቅሱ እናቶችና ሕፃናትን እያለፍናቸው ገንዘባችንን ለዝሙት የምንበትን መዝገብ የሌለን ደካሞች ሆነናል። ንፉግነት ማን እንዳስተማረን፣ ሻክቶ የሚደፋ እንጀራ ይዘን ዳህንማ እናበላ ስስታም እንደሆነን እንዲህ አልሆንም። ዛሬ በር ዘግታችሁ በልታችሁ የታለ የወዛችሁት? የታለ ያማረባችሁ? የት መች ጤና ሰጣችሁ? ተደብቃችሁ የበላችሁት? አስቸጋሪው ጸባያችንን የቻለልን ማን ነው? በደላችንን ነውራችንን ከድኖ የሸፈነልን ማን ነው? ያየብንን ያላሳየብን ማን ነው? ክብር